ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው ውዶቼ። እና ዛሬ ውዶችዬ ይዤላችሁ የቀረብኩት ደግሞ የባሚያ አሰራር ነው። እስኪ ወደ አረቡ ምግብ ደግሞ ዘወር እንበልና እስከዛሬ ሀበሻዎቹን የራሳችንን የባህላችንን ነበር ታሳያችሁ የነበረው። ዛሬ ደግሞ ባሚያ ዋይካ ማለት ነው እና የባሚያ ኢዳን ባሚያ ልሰራ ነው። አሳያችኋለሁ። ተከታተሉኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አትርሱን። አበረታቱን። ጀማሪ ነን ገና እንግዲህ እየጀመርን ነው። አበረታቱን እንላችኋል ውዶቼ። እዚህ ጋር ቲማቲም የተፈጨ ቲማቲም አለ። እዚህ ጋር የተፈጨ ቲማቲም ይሄ ባሚያው ነው። ባሚያው እዚህ ጋር ባሚያውን እጠብሰዋለሁኝ። ለምን እንደምጠብሰው ታውቃላችሁ? በዘይት አጥበውና ከቆራረጥኩት በኋላ እጠብሰዋለሁኝ። የምጠብሰው የሆነ እንደዚህ ጉትት የሚለው እንደ ሙልክያ አይጎተትብንም። ኖርማል ወጥ ነው የሚሆነው። እንደዚህ የሆነ እንደ ሳሙና የሚኩረፈረፍ ነገር አይኖረውም የምጠብሰው ማለት ነው። እዚህ ጋር ቃሪያ አለ። እዚህ ጋር ሁለት ቃሪያ መጨረሻ ላይ ነው የምጨምረው። ቃሪያውን አሰራሩን አሳያችኋለሁኝ። ያው እዚህ ዘይት፣ ጨውና ማጅን ጥማጥም፣ እዚህ ጋር ነጭ ሽንኩርትና ቅመማ ቅመም እና ተከታተሉን። የባሚያ አሰራራችንን ዛሬ እናሳያችኋለን። የዛሬ ምሳችን ባሚያ ነው እላችኋለሁ። እንብላ እንግዲህ እንብላ እምላችሁ ያው አሰራሩን አይታችሁ ከተመቻችሁ ትፈደሉ ቤትኩም ሀባይቢ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። አይከፈልበትም። ነቃ ነቃ አድርጉን፣ አበረታቱን። ምን ብዬ ልንገራችሁ? በቃ ላይክ ሼር አድርጉ እና ውዶችዬ እዚህ ጋር ሽንኩርቴን እያበሰልኩ ነው። ሽንኩርቴን ለወዲህ ተናምጤ ያውና ሽንኩርቴን በዚህ መልኩ ጠብሰዋለሁ። እና ያውላችሁ ይሄ ሽንኩርት እየተጠበሰ ነው። እና ወደፊት የተከታተሉን አበረታቱን ውዶችዬ። እና ወዶችዬ ሽንኩርቴን ከጠበስኩ በኋላ እዚህ ጋር ቲማቲም አለ። የተፈጨ ቲማቲሜን እጨምራለሁ ማለት ነው። እንደምታዩት እንደዚህ ጨምርና ሽንኩርቱ ጋራ ቀላቅለዋለሁ እንደዚህ። እስኪ ዛሬ ደግሞ ወደ አረቡ ምግብ ዘወር እንበል ብለን ነው። እስከ ዛሬ ያው ሀገሬ አተር ምናምን ባህላችንን ነው ስናሳይ ነበረው። ዛሬ ደግሞ እንደዚህ ነው እላችኋለሁ። ያው የማውቀውን አሳያችኋለሁ ብያለሁ። እንግዲህ ወይኔ መስላል ውዶቼ፣ አብረውን ቆዩ። ይኸውላችሁ ውዶችዬ ነጭ ሽንኩርቴና ቅመማ ቅመሜን ጨመርኩ ማጅን ቲማቲም ጋራ እንደዚህ ቀላቅለዋለሁኝ። እንደዚህ ኩሽናውን ጠብሰዋለሁ ማለት ነው። ውዶችዬ እዚህ ጋር ስጋ አለኝ። ይቅርታ ሳላሳያችሁ መጀመሪያ ላይ ስጋ አዘጋጅቻለሁኝ። ከዛ መቁሎዬን ልክ እንደ በቃ ኩሽናዬን ሰርቼ ጨርሻለሁ። አንዳንድ ሰዎች ኩሽና እንትኑን ሽንኩርቱ ጋር ይጠብሱታል ስጋውን። እቺ ግን ያኔ የስጋው እንትን ይወሰነዋል። ቶሎ ብስል ስለምትል ስጋዋ እችትላችሁ ቶሎ የምትበስል ናት። እና ከመቁሎውን ካበሰልኩ በኋላ ነው የምጨምረው ማለት ነው። ያውላችሁ ስጋዬን ጨምራለሁ። እና ወዶች ስጋችን በዚህ መልኩ እየበሰለ ነው። ይኸውላችሁ እየበሰለ ነው። ብዙ ማብሰሉኝ አትልም። የትንሽ የበግ ናት
እና ውዶችዬ ምን አደርጋለሁ መሰላችሁ? ይሄ በደንብ ከበሰለ በኋላ ባሚያውን መጨረሻ ላይ እጨምርና ለ10 ለ15 ደቂቃ ነው እሳት ማስመታው። በዘይት ስለጠበስኩት ያን ያህል እሳት አስመቱኝ አይልም እላቸዋለሁኝ። ማሳያችሁ ይሆናል። አብራችሁን ቆዩ፣ አበረታቱኝ። እና ውዶችዬ ስጋዬ በዚህ መልኩ ብስል ብላለች። ከዛ መጨረሻ ላይ ባሚያን እጨምራለሁኝ። ያውላችሁ አያችሁት? ጠብሻዋለሁኝ። እምጠብሰው ያው ምክንያቱም ነግሬያችኋለሁ ትርጉሙን። የጠበስኩት የሆነ ልግግ የሚለው ነገር እንደ ሳሙና እንትን የሚለው እሱ ይጠፋል። ያው አያችሁት? እንደዚህ ሳደርገው የሚጎተተው ነገር ያ ይጠፋል። ለዛ ነው የጠበስኩት። ጣዕምም አለው ሲጠበስ ማለት ነው። እንግዲህ ውዶችዬ ይሄን ይመስላል። መጨረሻ ላይ ደግሞ ቃሪያን ጨምርና አጠፋዋለሁ። እሳቱን ይጠናቀቃል ማለት ነው። ለ10 ለ15 ደቂቃ ስለጠበስኩት ብዙም እንትን አይልም። ያውላችሁ ባሚያ ዋይካ ነው የሚባለው በሀገራችን አላውቅም ብቻ። እና ውዶችዬ ያው በዚህ መልኩ ባሚያ ይበስሏል። ቃሪያ እንደዚህ ጨምራለሁኝ። የቃሪያውን እንትን እንግዲህ ሚስጥር ነግሬያችኋለሁ። እኔ በርበሬ ነገር ስለማልወድ ሀር የሆነ ነገር ድፍኑን ነው የጨመርኩት እና እንደየፍላጎታችሁ ተንቀጥቅጣችሁን መጨመር ትችላላችሁ። እንደየፍላጎታችሁ ነው። ቃሪያ አለመጨመር ትችላላችሁ። ቃናው ግን እኔ እወዳለሁ እና እንደ ይሄን ይመስላል። እና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አትርሱን። አበረታቱን። እንወዳችኋለን። ባይ ባይ።